ሊዮኔል ሜሲ ወደ ላማሲያ ሲቀላቀል የቡድን አጋሮቹ መናገር የማይችል ዲዳ መስሏቸው ነበር። ሜሲ ወደ ላማሲያ ሲገባ በጣም አይናፋርና ዝምተኛ ነበር። ከቡድን አጋሮቹ ከነ ጄራርድ ፒኬና ሴስክ ፋብሪጋስ ጋር እንኳን አይነጋገርም ነበር። ፒኬ በኋላ ላይ ሲናገርም መጀመሪያ ስናየው ዲዳ ይመስልን ነበር፣ ተቀምጦ ልብሱን ይቀይራል እንጂ አንዲት ቃል እንኳን አይናገርም ነበር ይላል ፒኬ። ነገር ግን ሜዳ ውስጥ ሲገባ ዝምታው ወደ ጩኸት ይቀየራል። ኳስ እግሩ ላይ ሲያርፍ ማንም ሊያስቆመው አይችልም። አሰልጣኞቹ በጣም ትንሽ ስለሆነ ይጎዱታል ብለው ሰግተው ነበር። እሱ ግን ግዙፍ ተከላካዮችን እንደ ቅጠል እያረገፈ ነበር የሚያልፋቸው። ሜሲ ወደ ባርሴሎና እንደደረሰ ወዲያውኑ መጫወት አልቻለም። በኔቬልስ እና በባርሴሎና መካከል በነበረው የዝውውር አለመግባባት ምክንያት ለአንድ ዓመት ያህል ይፋዊ በሆኑ ጨዋታዎች ላይ እንዳይሰለፍ ታግዶ ነበር። በዚህ ጊዜ ነበር የሜሲ ቤተሰብ የተበታተነው። የሊዮኔል ሜሲ እናትና እህቱ ወደ አርጀንቲና ሲመለሱ ሊዮና አባቱ ብቻቸውን ነበር ስፔን ውስጥ የቀሩት። ሜሲ በየቀኑ ማታ ማታ አልጋው ላይ ሆኖ በናፍቆት ስቅስቅ እያለ ያለቅስ ነበር። አባቱ ጆርጅ ወደ ሀገራችን እንመለስ እንዴ ልጅ ብሎ በጠየቀው ቁጥር ሊዮ ግን አይ አንመለስም፣ እግር ኳስ ተጫዋች መሆን የምችለው እዚህ ከቆየም ብቻ ነው በማለት በልጅነቱ ትልቅ ጽናትን ያሳይ እንደነበር አባቱ ይናገራሉ። ሜሲ በላማሲያ ውስጥ ዘ ቤቢ ድሪም ቲም ተብሎ በሚጠራው የታሪክ ምርጡ ታዳጊ ቡድን ውስጥ ተቀላቀለ። በዚህ ቡድን ውስጥ ሜሲ፣ ፒኬ እና ፋብሪጋስ አብረው ተጫውተዋል። እንደ አውሮፓውያን አቆጣጠር በ2003 ከኤስፓኞል ጋር በነበረው ጨዋታ ላይ ሜሲ ፊቱ ላይ ጉዳት ደረሰበት። ሐኪሞቹም ሜሲ ከካርቦን ፋይበር የተሰራ ማስክ ለብሶ እንዲጫወት አደረጉ። ሜሲ ግን ማስኩ እይታውን ስለከለከለው ሜዳ ውስጥ አውልቆ በመጣል በ10 ደቂቃ ውስጥ ብቻ 2 ጎሎችን አስቆጥሮ ቡድኑን የዋንጫ አሸናፊ ማድረግ ቻለ። በዚህ የውድድር ዘመን በ30 ጨዋታዎች 36 ጎሎችን አስቆጥሯል። ይህ በአካዳሚው ታሪክ የማይታመንና ትልቅ ሪከርድ ነበር። በየሳምንቱ መጨረሻ ሰዎች ሜሲን ለማየት ብቻ ወደ ታዳጊዎች መጫወቻ ሜዳ ይተሙ ነበር። በ2003-2004 የውድድር ዘመን ሜሲ በባርሴሎና ታሪክ ማንም ያላደረገውን ድንቅ ነገር አደረገ። በአንድ ዓመት ውስጥ በ5 የተለያዩ የክለብ ደረጃዎች ውስጥ ተጫወተ። በመጀመሪያ በታዳጊ ክለብ ውስጥ፣ በመቀጠልም በወጣት ክለብ ውስጥ፣ በሶስተኛ ደረጃ ደግሞ ሶስተኛ ቡድን የሚባለው ላይ፣ ከዛም ወደ ሁለተኛ ቡድኑ፣ በመቀጠልም በዋና ቡድኑ ላይ በመሳተፍ ገና በ16 ዓመቱ በሁሉም የዕድሜ ቡድኖችና በዋናው ቡድን ጭምር ለመሳተፍ ቻለ። የመጀመሪያ ጨዋታውን እንዲያደርግ በ16 ዓመቱ ከጆዜ ሞሪኖ ፖርቶ ጋር ለሚደረግ የወዳጅነት ጨዋታ ነበር ጥሪ የደረሰው። ወደ ሜዳ ሲገባ የነበረው በራስ መተማመን የቡድኑን አንጋፋ ተጫዋቾች ሳይቀር አስገረመ። ሮናልዲኒሆ ጎቹ ገና በልምምድ ሜዳ ላይ እንዳየው ይሄ ልጅ የኔ ተተኪ ብቻ አይደለም ከኔም የሚበልጥ ነው በማለት የንግስናውን ዘውድ አቀዳጀው። ብዙዎች ሜሲን በስታዲየም ውስጥ በክብር ሲሮጥ ያዩታል። ላማሲያ ግን የእሱ የብረት ምጣድ ነበረች። ዲዳው ተብሎ የሚጠራው ያ ትንሽዬ ልጅ በኳስ ቋንቋ ዓለምን መነጋገር የጀመረው እዚህ ነው። ፒኬና ፋብሪጋስ ዛሬም ድረስ የሚመሰክሩት አንድ እውነት አለ። ሊዮን ለመጀመሪያ ጊዜ ስናየው ኳስ የሚችል አይመስልም ነበር። ኳስ ሲጀምር ግን እግር ኳስ ለሱ የተፈጠረች መጫወቻ መሆኗን አረጋግጥን ይላሉ። በ2004 ዓ.ም ባርሴሎና ውስጥ አንድ ንጉስ ነበር። እሱም ሮናልዲኒሆ ጎቹ ነው። ሮናልዲኒሆ ገና ሜሲን በመጀመሪያ ልምምድ ላይ ሲያየው ክለቡ ውስጥ ከማንም በላይ የሜሲ ደጋፊ ሆነ። ሜሲ በጣም አይናፋር ስለነበር ሮናልዲኒሆ ወደ ዋናው ቡድን ተጫዋቾች ጠረጴዛ እየሳበ በማምጣት አብሯቸው እንዲመገብና እንዲላመድ አድርጎታል። ሮናልዲኒሆ ለጋዜጠኞች ሲናገር እኔ በዓለም ላይ ምርጡ ተጫዋች አይደለሁም፣ ምርጡ ተጫዋች አሁን እኛ ጋር ልምምድ የሚሰራው ያ ትንሽዬ ልጅ ነው ይል ነበር። ግንቦት 1 2005 ለሊዮኔል ሜሲ ታሪካዊ ቀን ነበረች። ባርሴሎና ከአልባሲቲ ጋር በሚያደርገው ጨዋታ ሜሲ 87ኛው ደቂቃ ላይ ሳሙኤል ኢቶን ተክቶ ወደ ሜዳ ገባ። በወቅቱ ሜሲ የ17 ዓመት ታዳጊ ነበር። በጨዋታው መሃል ሮናልዲኒሆ ኳሷን በአየር ላይ አሳልፎ ለሜሲ ሰጠው። ሜሲም በድንቅ ሁኔታ ግብ ጠባቂው ላይ አሳልፎ አስቆጠረ። ነገር ግን ዳኛው በስህተት ከጨዋታ ውጭ ነው በማለት ጎሉን ሰረዘበት። ተአምሩ ግን ተደገመ። ከአንድ ደቂቃ በኋላ ሮናልዲኒሆ ልክ እንደ መጀመሪያው ተመሳሳይ ኳስ በድጋሚ ለሜሲ ያቀበለው። ሜሲም ልክ እንደ መጀመሪያው ኳሱን በአየር ላይ ቺፕ አድርጎ በመምታት ግብ ጠባቂውን አሳልፎ አስቆጠረ። ግቧ እንደተቆጠረች ሜሲ ወደ ሮናልዲኒሆ ሮጠ። ጎቾም ሜሲን በጀርባው ላይ አዝሎ ለደጋፊ ያስተዋወቀው። ይህ ምስል ዛሬም ድረስ በእግር ኳስ ታሪክ ትልቁ የንግስና ሽግግር ተደርጎ ይታያል። ንጉሱ የወደፊቱን ንጉስ ለዓለም ያስተዋወቀበት የመጀመሪያ መድረክ ነበር። እንደዚህ አይነት የእግር ኳስ ታሪኮች እንዲደርሷችሁ ፔጁን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። አመሰግናለሁ።